ቅዝቃዜ ይሰማኛል። ስቀኝ በመረቃት ቀን የራሱ የሆነ ፔኖች አሉ። ሁሉ ታለፈ ነው የምልሽ። አራዳል ለቀ ጋዲስ ጉድ ጨረስኩ። ዊዲዲት በዘነዘና ይመሻሹ። አብዲ የማያልፉት የለም። ይገርምሻል። የማያልፉት የለም። ሁሉ ታለፈ ነው የምልሽ። አራዳል ብዙ ነገር አለ። ውጣ ውረዶች አሉ። ያራዳል ፊክስ አድርጎ እዚህ ደርሰዋል። ሙሉ ማንም በል ዶክተር ሀቢብ ብራዘር ዴኒሽ አለው ሊመስገን። ምን እየተሰማህ ነው? ገና ስሜቱ ውስጥ ስገባ ምናልባት ተሰማኝ። እስካሁን ምንም አልተሰማኝ። ሜዲካል ስኩል ኤክስፒሪየንስን እንዴት ትገልጻለህ? ከባድ ስቃይ ላስወር ብቻ ግን ደስ ይላል። አጠር ማድረግ ይቻላል ወይስ ረዘም? እንደፈለግ። ሜዲካል ስኩል በጣም ደስ ይላል። ብዙ ነገር ተምረህ ስለ ህይወት ስለ ብዙ ነገር ተምረህ የምትወጣበት ቦታ ነው። ያው ከትምህርት በላይ ነው ግን ብቻ ደስ ይላል። ስለ ራስ ስላልተዘጋጀሁበት ላስወርድ ማን ደስ ያላችሁ ቤተሰቦች። እሺ እዚህ በቅቻለሁ። ማመስገን የምፈልገው ካለ በመጀመሪያ ለዚህ ላደረሰኝ ፈጣሪ አልሐምዱሊላህ ረቢል ዓለሚን፣ በመቀጠል እናቴ፣ አባቴ፣ ዘመዶቼ፣ በዚህ ጆርኒ የነበራችሁ ጓደኞቼ አንተንም አመሰግናለሁ። ቴንኪው በጣም ነበር ጊዜ አመሰግናለሁ። እሺ ከዚህ በኋላ ሜዲካል ስኩል ለሚገቡ ልጆች ምን ትላቸዋለህ? እያያችሁ ግቡ። ሌላ ምንም ፋሽኑ ካላቸው ቴንኪው በጣም እናመሰግናለን። እሺ ዶክተር ማን እንበል? ዶክተር ሙባረክ። ዶክተር አንዋር ፍቃድ፣ ዶክተር ኪሩ። እሺ ምን እየተሰማችሁ ነው? በጣም ደስ ይላል። ይህ ፊልም እንግዲህ እናንተም ደርሳችሁ ይትለማል። እናመሰግናለን። ከስንት ልፋት በኋላ ከ7 ዓመት ተኩል በኋላ ደርሳችሁ ታላችሁ። ላስት ወርድ ለትራንስፖርት አይደርስ ይመስላል፣ ግን ይደርሳል። ሁሉም እናንተም ቢሆን እኛ በዛ ፖዚሽን ነበር። አይናችንን ጨፍናችሁ እስከምትከፍቱ ይደርሳል። አይዟችሁ በርቱ። አርጅታችሁ ይደርሳል። ላስት ወርድ ሁሉም ለአምላክ ምስጋና ይገባል። ሁሉም ይደርሳልም ያልፋል። ማመስገን የምፈልገው ካለ እድል ውስጥ አልሐምዱሊላህ አላህ ምስጋና ይገባል። በተንፋስ ነዘሆን ዩነርም ሲነርም የተዋወቅነው ሰዎች እንዳሉ ቴንኪው እናመሰግናለን። መጀመሪያ ፈጣሪ ምስጋና ይገባል። ቤተሰቦቼ ሁላችሁ ይደርሳል። ሁሉም ሲደርስ ደግሞ በጣም ደስ ይላል። በጣም እና አርጅታችሁም ቢሆን ተመረቃላችሁ እና አርጅታችሁ። እሺ ከዚህ በኋላ ሜዲካል ስኩል ለመግባት ለሚያስቡ እንዳሞክሩት በጣም ደስ ይላል። እንዳሞክሩት ነገ ይሻሻላል። ከነገ ወዲያ ይሻሻላል። እሺ ማመስገን የምፈልገው ፈጣሪ እና ቤተሰቦቼን ጓደኞቼ ሁሉም አብሮኝ ለነበሩት በጠሩትም ምስጋና ይገባል። እናመሰግናለን። በጣም እንበል ያብስራ ይባላል። አሁን ዶክተር ምን እየተሰማው? ደስ ይላል። ከዚህ ትምህርት መላቀቅ ራሱ አንድ ሪሊፍ ነው። እሺ ሜዲካል ስኩል ኤክስፒሪየንስ ወረስተ በመረቃት ቀን ራሱ የሆነ ፔኖች አሉ። የተወሰነ ግን ያው ብዙ ደስ የሚሉ ሞመንቶች አሉ። ብዙ ጓደኞች ተሰብስበን ያው 7 ዓመት እና 8 ዓመት ከአንድ ሰው ጋር መቆየት ሳይሆን ብዙ ሴም ግሩፕ መቆየት ደስ የሚል ነገር እና ያው ብዙ ለላይፋችን ኤክስፒሪየንስ አግኝተንበት ለላይፋችን የሚሆኑ ጓደኞች አግኝተን እሺ ላስት ወርድ አመሰግናለሁ። ተመስገን ነው በሰላም መጨረስም ከሜዲካል ማመስገን የምፈልገው ካለ ማመስገን የምፈልገው ያው ቤተሰቦቼ እግዚአብሔርን አመሰግናለሁ። ቤተሰቦቼ እና ጓደኞቼ እኔ ማመስገን የምፈልገው ያው ስራ አብረን ኖረናል። 1 ዓመት አንድ ቤት ኖረናል እና ያው ፈጣሪ እናመስገን። ቤተሰብ በመጨረሻ ደግሞ ራሳችንን እናመስገን። Last but not least, I want to thank me.
ማንም በል እንግዲህ ስሜ ዳዊት አማረ ዶክተር ዳዊት አማረ ይባላል። ምን እየተሰማ አሁን? ቅዝቃዜ ይሰማኛል። ቅዝቃዜም ደስታም ይሰማኛል። ደስ የሚል ስሜት ነው። የሚድል ስኩል ኤክስፒሪየንስን እንዴት ትገልጿል? በጣም ደስ የሚል ነው። አድካሚም ደስ የሚልም ነው። እንግዲህ 7 ዓመት ያው ተለፍቷል እዚህ ለመድረስ። ከእግዚአብሔር ጋር የቀን ደርሶ ላስት ወርድ እንግዲህ እንዲህ እዚህ ልደርስ አጠገቤ ለነበሩት ጓደኞቼ፣ ወላጆቼ ሁሉ በጣም አመሰግናለሁ ለማለት ነው። እሺ ከዚህ በኋላ ሜዲሲን ለመግባት ለሚያስቡ ልጆች ምን ትላቸዋለህ? እንዳታስቡ፣ ይሄ ቢቀርባችሁ ይሻላል። ፍላጎት ካለ ግን እኔም ልጨምርልህ፣ እኔም ዶክተር ነኝ። ተሳስታችሁ ሕክምና የሚባል ፊልድ እንዳትገቡ ይቅርባችሁ። አትጀምሩ፣ ለማግኘቱ አትጀምሩ። እሺ እናመሰግናለን በጣም እና ማመስገን የምፈልገው ካለ መጨመር ያው ለእናቴ አንድ ላይ እሺ በጣም ለፍታ ተንከራታ እዚህ እንድደርስ ላሳደገች የተቸገረችልኝ እናቴ ምስጋና ማቅረብ። አንቺስ ምን እየተሰማሽ? ደስታ እዛ ሁሉ ወጥቶ ለዚህ መድረሱ ብዙ መንከራተት አልፈዋል። አድግራት ነው የመጡት እና አሁን ደግሞ ለዚህ ይሄን ማየታችን በጣም ለእግዚአብሔር ይመስገን። አሜን ይመስገን። እሱ ሰለው ሁሉ ቴንክ ዩ በጣም እናመሰግናለን። ራስህን አስተዋውቀው መጀመሪያ ከነ ሙሉ ማዕረግ። ዶክተር ሮብሰን ዳኒ ምን እየተሰማህ? የምቃጠል ሰው በጣም ደስ ብሎኛል። እናመሰግናለን። ኦኬ እሺ ላስት ወርድ ለጊዜ አስተውሽ ነግራችሁ። እሺ ማመስገን የምፈልገው ሰው ካለ? የምፈልገው ፋሚሊ ከዛ በኋላ አብሮኝ ለነበሩ ለጓደኞቼ ቴንክ ዩ። ማንም በል አማኑኤል ንጉሴ ይባላል። ዶክተር ዶክተር አማኑኤል ንጉሴ። ምን እየተሰማህ ነው? ማለቁ ይደብራል፣ በጣም ደስ ይላል። ሁለቱም ቢተርስ ግን በጣም ደስ ይላል። ላስት ወርድ ተስፋ እንዳትቆርጡ። በፊት ያለውም ያስጠላል፣ ግን ያው የጊዜ ጉዳይ ነው። ትናንትና እንደተሰከሱ ግን ሳክስም ማለት ፓርቲ እውነታ ነው። ጠንክራችሁ ስሩ። ያው ኤክስትራ ካሪኩላር አይቀርም እንዳትተው እና አይ ሆፕ ከዚህ በኋላ የምንገናኝ ሜዲካል ስኩል ኤክስፒሪየንስን እንዴት ትገልጸዋል? ምን እንበለው ኢትስ ላይክ ሄል ኤንድ ሄቨን አት ዘ ሴም ታይም። ደስ የሚል ፓርት አለው፣ በጣም የሚያስጠሉ ፓርቶች አሉት። ከዚህ በኋላ ሜዲካል ስኩል ለመግባት ለሚያስቡ ልጆች ምን ትላቸዋለህ? ከባድ ነገር ፈልጋችሁት ሳይፈልጉት የሚኖርበት ቦታ አይደለም። ተፈልጉ ከተገባ ሰክሰስፉል፣ ሳይፈለጉ ሌላ ነገር ፍለጋ በቤተሰብ ምናምን ነገር አይደለም። እና አማራጭ ካላችሁ ሞክሩ። ላስት ወርድ ይመሻሽ። ማመስገን የምፈልገው ካለ ኦፍ ኮርስ ቤተሰብ በጣም ካለነሱ እዚህ መገኘታችን ተማሪዎቼ በመጨረሻም ለዚህ ላደረሰኝ እግዚአብሔር ይመስገን እላለሁ። ሰለሞን አየሱ ይባላል። 2017 ተመራቂ ነኝ። እንኳን አደረሰ። በጣም ደስ ብሎኛል። ዛሬ በጣም ልዩ ቀን ነው እንግዲህ ዛሬ እና በጣም ማመስገን የምፈልገው በመጀመሪያ እግዚአብሔርን አመሰግናለሁ። ሲቀጥል ደግሞ ወላጆቼ በብዙ ያገዙኝ ወላጆቼን በጣም ማመስገን ፈልጋለሁ እና በመጨረሻም ማለት የምፈልገው ጋድ ኢዝ ጉድ። ቴንክ ዩ በጣም እናመሰግናለን። ዶክተር ቬነስ ያከሳ ምን እየተሰማሽ? በጣም ደስ እንጃ የሆነ ድብልቅልቅ ያለ ስሜት ግን እግዚአብሔር ይመስገን ሁላችን ለዚህ ቀን ስላበቃን። እሺ ላስት ወርድ ዊዲዲት በዘነዘና ሜዲካል ስኩል ኤክስፒሪየንስሽን እንዴት ትገልጫለሽ? ሮለር ኮስተር ነው በእውነት። አንዴ በጣም ለሀይ ሳር ሀይ ሴንድ ሎ ሳር ሜዲሲን ላይ እና ግን እግዚአብሔር ይመስገን የሚደርስ የማይመስል ቀን የማያልፍ የሚመስሉ ምሽቶች አልፈውልናል። ከዚህ በኋላ ሜዲካል ስኩል ለመግባት ለሚያስቡ ልጆች ምን ትያቸዋለሽ? ምን ሀ ብሎ ያልተማረ ዋ ብሎ ይማራል ይባላል። እንግዲህ ገብታችሁ ይባላችሁ።
እኛ ይቅርባችሁ ባይነ። እሺ ማመስገን የምትፈልጊው ካለ እድል ስጥሽ። መጀመሪያ አንድዬ መድኃኒዓለም ከነናቱ ለዚህ ቀን ስላደረሱ ሁላችን ነው። ከዛ እዚህ እንድደርስ ለረዱኝ ቤተሰቦቼ፣ ጓደኞቼ፣ ወዳጆቼ ዛሬ ቀን አብረው እየተካፈሉ ለሆኑት ላሉት እና ለጓደኞቼ በሙሉ እንኳን ደስ አላችሁ። ኮንግራ ዩ ጋይስ። እናመሰግናለን። እንኳን አደረሰሽ። A few moments later. አሁን ምን እየተሰማሽ ነው ልበልሽ? አይኔን ራሱ አታዩም ድብልቅልቅ ብሎ በጣም ደስ ብሎኛል። እግዚአብሔር ይመስገን። የሚጋጭ ስሜት ነው የሀዘንም የደስታ ግን እግዚአብሔር ይመስገን። ያው ይሄ ላይፍ በማለት የሚያልቅ አይመስልም ነበረ። ውስጥ ሆነንበት የሚናፈቅ አይመስልም። ግን ልክ ሊወጣ ሲል በር ላይ ማፍ ላይ በጣም የሚጋጭ ስሜት አዎ ይናፈቃል በጣም እውነት። ወዳችኋለሁ ሁላችሁም አብራችን 8 ዓመት ለነበራችሁ በሙሉ። ጆርኒያችን እንግዲህ በቃል የሚገለጽ አይደለም። በቃል መግለጽ ማሳነስ ነው ጆርኒያችንን እና እግዚአብሔር ይስጥልኝ አብራችሁ ስለነበራችሁ ወዳችኋለሁ። መልካሙ ይግጠማችሁ። እናመሰግናለን። ቤተሰቦችስ ምን እየተሰማችሁ ነው? አገቡ አባቴ ነው ወንድሜም ያው ዶክተር ሙሸት አገቡ ገባው ላ ምን እየተሰማችሁ ነው? ከማን እንጀምር? አባቴ ምን እዚህ ለመጣች እንጂ አሚን አሚን። ደስ ብሎናል። በጣም ደስ ያለ ደስታችን አሚን። እናመሰግናለን። ከአንቺ እንጀምር። አንቺ እሺ ምን እየተሰማችሁ? እሺ ላስት ወርድ ሜዲካል ኤክስፒሪየንሳችሁን እንዴት ትገልጹታላችሁ? ሌላ የምትሉት ነገር አለ የምትጨምሩት? እሺ ከዚህ በኋላ ሜዲካል ስኩል ለመግባት ለሚያስቡ ልጆች ምን ትሏቸዋላችሁ? አስባችሁ ፍላጎታችሁ ከሆነ ነው እንጂ ያሰውቃችሁ። እሺ ማመስገን የምፈልጉ ካለ ካንቺ? እግዚአብሔርና ቤተሰቦቼ እና በዚህ ከባድ ሁሉ ከጎኔ ለነበሩ በመጀመሪያ ፈጣሪ ከዛ ኪዳነ ምሕረት እናመሰግናለን። ቴንክ ዩ በጣም ዶክተር ማን እንበል? እሺ ምን እየተሰማችሁ ነው? ሰላም አለ። እሺ የሚያልፉት እንደሚለው ዘፈን እንሰማለን ገብተን። ላስት ወርድ ተመስገን። ማመስገን የምፈልጉ ሰው ካለ? ፈጣሪ ነው። እናመሰግናለን። ማን እንበል? አበበ ካሳው። እሺ ምን እየተሰማ ነው? በጣም ደስ ብሎኛል። እሺ ላስት ወርድ ጨረሱ። ሜዲካል ኤክስፒሪየንስን እንዴት ትገልጿል? አሪፍ ነው። በጣም ግን መራር ነው። ከዚህ በኋላ ሜዲሲን ለሚገቡ ልጆች ምን ማለት ትፈልጋለህ? እንዳትገቡ። እሺ ማመስገን የምፈልገው ካለ? በዙሪያ ለነበሩ በሙሉ ሁላችሁም አመሰግናለሁ። ምን እየተሰማ ነው? በጣም ደስታ እየተሰማኝ ነው። ኦኬ ከምለው በላይ የሜዲሲን ያሳለፍከውን ጊዜ እንዴት ትገልጸዋለህ? የሜዲሲን ጊዜ እንደምታወቀው በጣም የእሳት ጊዜ ነው። ይህን የእሳት ጊዜ አልፈን ደግሞ እዚህ ላበቃኝ ዘበን እያመሰገን ብቻ ከባድ ጊዜና ውጥረት የበዛበት ወይም ደግሞ ጥሩ ኩራት እንዲሰማኝ ያደረገኝ የምወደድም ፊልድ ነው። በዛ እሺ ላስት ወርድ ምንድን ነው? እኔ ላስት ወርድ አድርግልኛልና አመሰግንሃለሁ። እሺ ከዚህ በኋላ ሜዲሲን መግባት ለሚያስቡ ልጆች ምን ትላለህ? እንግዲህ ሜዲሲን አውቃችሁበት ከለፋችሁበትና የምትሰሩበት ከሆነ ደስ የሚል ጥሩ ነገር ሊሰሩበት የምትችሉና የምትኮሩበት ነው። በዛም ልክ ደግሞ ቀላል ያልሆነና በጣም ብዙ ክብደት የሚጠበቃችሁ ከእናንተ ብዙ ትግል የሚያስፈልገው ፊልድ ነው። ስለዚህ ወደ ሜዲሲን ከመጣችሁ ከራሳችሁ አልፋችሁ
ለቤተሰባችሁ ደግሞ ሳያስተምር ላስተምራችሁ እስካሁን ድረስ ምንም ሕክምና ያላገኙት በየቦታው ለወደቁት ህሙማን ነው የምትተርፉት። ስለዚህ ከራሳችሁ አልፋችሁ ስለ ሌላው ነፍስ ለማዳን ስለሆነ የምትመጡት በደስታ ወደ ሜዲሲን የ5 ዓመት ድሪባን የት እናየዋለን? ዛሬ 5 ዓመት እንግዲህ በጀመርኩት መንገድ እግዚአብሔር ከፈቀደልኝ ወደፊት ጥሩ ሐኪም የራስን የህክምና ቦታ ለመክፈት መሞከር በተቻለ መጠን ግን በህክምናው ቀጥዬ በሬዚደንስ በሚፈልገው ይቻል በኒውሮሰርጂ ከተቻለ በኒውሮሰርጂ የመጨረሻው በኢንተርናል ሜዲሲን በኢንተርኒስት ታገኙኛላችሁ ብዬ ተስፋ አደርጋለሁ። እሺ ማታመሰግነው ሰው ካለ እድል ልስጥ። ማመሰግነው በመጀመሪያ በህይወቴ ሙሉ ላገዘኝ ተደብቆ ሲሰራልኝ የነበረው የፈጠረኝ አምላኬን መድኃኒቴን ጌታዬን ኢየሱስ ክርስቶስን አመሰግነዋለሁ። በመቀጠልም ደግሞ እናቴን የምትወድ ድንግል ማርያምን አመሰግናታለሁ። ከዛ በመቀጠል እንግዲህ ከልጅነቴ ጀምሮ በእነሱ መንገድ እንዲሄድ ቁጥቁጥ ያሳደጉኝ ቤተሰቦች፣ ከአጠገቤ ያሉትን ወንድሞችን በጣም ላመሰግናቸው እወዳለሁ። እንግዲህ ልዩ ምስጋና ደግሞ የማቀርብለት በኢንተርንሺፕ ስራዬ ላይ ከጎን ያጣሁትን አባቴ ላደረግልኝ ነገር ሁሉ አመሰግናለሁ እላለሁ። ሬስት ኢን ፒስ። እናመሰግናለን በጣም እንኳን አደረሰ እንኳን ደስ። እሺ ዛሬ ምን እየተሰማ ነው? ሃፒነስ ደስታ። እሺ ላስት ወርድ ጀባን ዋቀ ጋዲስ ጉድ ጋዲስ ጉድ። እሺ ማንም ማመስገን ትፈልጋለህ? ቤተሰቦቼ፣ ፈጣሪ። ከዚህ በኋላ ሜዲሲን መግባት ለሚያስቡ ልጆች ምን ትላለህ? ግቡ ነው በቃ ፋሽናቸው ከሆነ ግቡ። እሺ እናመሰግናለን። ራስህ ነው ሰው ዶክተር አለማየሁ። እሺ ምን እየተሰማ ነው? መልካም ደስ እያለኝ። እሺ ላስት ወርድ ፈጣሪ ነው። ማንም ማመስገን ትፈልጋለህ? ቅድሚያ ፈጣሪ መስገን፣ ሁለተኛ ቤተሰቦች፣ ወንድም እህቶች ማመስገን እፈልጋለሁ። እሺ እናመሰግናለን። ማንን ነው? ለይኩን ብራውን አዲ ለይኩን አለም ዶክተር ማን ነው? ለይኩን ብራውን። እሺ ምን እየተሰማ ነው? በጣም አም ግሬትፉል በጣም ደስ ይላል። እሺ ላስት ወርድ ሁሉም ያልፋል፣ ፈጣሪ ያውቃል። ከዚህ በኋላ ለሚኖረን ሜዲካል ኤክስፒሪየንስን እንዴት ትገልጸዋል? ሜዲካል ኤክስፒሪየንስ ፉል ኦፍ ቻሌንጅስ ኤንድ ዛት ያንን ቻሌንጅ ማለት ዲዘርቭ። እሺ ማመስገን ፈልገው መጀመሪያ ፈጣሪ እዚህ ላደረሱኝ ቤተሰቦቼ እና የስራ ተማሪ ጓደኞቼ። ከዚህ በኋላ ሜዲካል ስኩል ለመግባት የሚያስቡ ፍሬሽ ተማሪዎች ምን ትላቸው? ራሳቸውን ያንን እናመሰግናለን። ማን እንበል? አብዱልፈታህ አህመድ ወይም ዶክተር አብዱልፈታህ። ዛሬ ምን እየተሰማ ነው? በጣም ደስ እያለኝ ኢሞሽናሊ ደስ እያለኝ። እሺ ሜዲካል ኤክስፒሪየንስን እንዴት ተገልጿል? ያው ስትረግል ነው እንግዲህ ሎንግ ጆርኒ ነው ለማራቶን ሜዲካል ጆርኒ። ከዚህ በኋላ ሜዲካል ስኩል ለመግባት ለሚያስቡ ልጆች ምን ትመክራለህ? ለሚያስቡ ሳይሆን ለሚፈልጉት ነው እና ይሄንን ጆርኒ መጓዝ ለሚፈልግ ሰው ሜዲካል በጣም ደስ ይላል እና ግቡ እላቸዋለሁ። መግባትን ለሚፈልግ ሰው ይሄንን ሳክሪፋይስ ማድረግ ለሚፈልግ ሰው ፓሽኑ ላለው ሰው ግን ፓሽን። እሺ ማመስገን የምፈልገው ካለ? ፈጣሪ ለማንም ማመስገን የሰው ልጅ ምንም እና ፈጣሪ እናመሰግናለን። ማንን በል? ስሜ ኤፍሬም ያዕቆብ ይባላል። ዶክተር ኤፍሬም ያዕቆብ። እሺ ምን እየተሰማ ነው ዛሬ? ያው ደስታ ነው፣ ሌላ ምን ይሰማል? ሜዲካል ስኩል ኤክስፒሪየንስን እንዴት ትገልጸዋለህ? በጣም ከባድ፣ አሁን ግን ደስተኛ። እሺ ቴንክ ዩ በጣም ዶክተር ይሁን። እሺ ዛሬ ምን እየተሰማ ነው? ደስታ ነው፣ መግለጽ የማልችለው ደስታ። ኦኬ እንዴት ነው ማመስገን የምፈልገው? ማመስገን የምፈልገው መጀመሪያ እግዚአብሔር አምላክን አመሰግናለሁ። ከዛ በመቀጠል ደግሞ ያስተማረች እናቴን አመሰግናለሁ። ላስት ወርድ እግዚአብሔር ይመስገን። እሺ ማን እንበል? ዶክተር ማን?
ኧረ ራሱን ያስተዋውቅ ተውት። እሺ ዶክተር አክሊሉ። እሺ ምን እየተሰማ ነው ዛሬ? ትልቅ ደስታ እየተሰማ ነው። የዘጠኝ ዓመት ላስወርድ አሪፍ ነገር ማመስገን የምፈልገው ቤተሰቦቼ ነው። እሺ ቴንክ ዩ እናመሰግናለን። ዶክተር ማን በል? ዶክተር ሰለሞን። እሺ ምን እየተሰማ ነው ዛሬ? ደስታ ነው። ደስታ ይሰማኛል። ላስወርድ ተመስገን ማመስገን የምፈልገው ካለ ቤተሰቦቼ። እሺ ከዚህ በኋላ ሜዲሲን መግባት ላሰቡ ልጆች ምን ትላቸዋለህ? በደንብ አስቡበት። መጀመሪያ በደንብ አስቡበት። እሺ ከዛ እንዳገቡ በላቸው። ይቅርባችሁ። እሺ ምን እየተሰማ ነው? በጣም አሪፍ ስሜት እየተሰማኝ፣ አሪፍ የደስታ ስሜት እየተሰማኝ። እሺ ላስወርድ አለቀ፣ ተጠናቀቀ። እሺ ማንም አመስገን ጓደኞቼንና ቤተሰቦቼንና መጀመሪያ ከዛ በኋላ ጓደኞቼንና ቤተሰቦቼን። ከዚህ በኋላ ሜዲሲን ለመግባት ለሚያስቡ ልጆች ምን ትላቸዋለህ? እሺ እናመሰግናለን። Meow.